ደም ሳይፈስ ስርየት የለም። ደም ፈሷል፣ ስርየት ተገኝቷል። በክርስቶስ ደም በኩል ለዓለም ሁሉ ለሰው ልጆች ሁሉ የኃጢአት ስርየት ተገኝቷል። የኢየሱስን ደም ማክበሩን እግዚአብሔር ያሳየው ከኃጢአተኞች ጋር ታረቀ። በዛ ደም በኩል ኃጢአተኞች ወደ እግዚአብሔር መንግሥት መግባት ቻሉ። በነፃ ኑ ግቡ አለ። የክርስቶስን ደም እግዚአብሔር አከበረ፣ ስርየት ተገኘ። በብሉይ ኪዳን ደም ሳይፈስ ስርየት የለም። የእንስሳ የጠቦት የተለያየ በዚያ ደም በኩል ፍጹም ስርየት አይገኝም። ፐርፌክት የሆነ ፎርጊቭነስ እንዲገኝ ፍጹም የሆነ መስዋዕት ይጠይቃል። ስለዚህ የብሉይ ኪዳን መስዋዕት በሙሉ እንከን አለባቸው፣ ድካም አለባቸው፣ ጉድለት አለባቸው፣ ሙሉ አይደሉም። የእግዚአብሔርን ጽድቅ በእግዚአብሔር ጽድቅ መጠን የሚመጥኑ ስላልሆኑ ፍጹም ስርየት፣ ሙሉ ይቅርታ አይገኝባቸው። ሁል ጊዜ ፐርፌክት የሆነ ፎርጊቭነስ፣ ፐርፌክት የሆነ ሳክሪፋይስ ዲማንድ። ስለዚህ ፍጹም ስርየትና ይቅርታ የተገኘው በፍጹም በክርስቶስ መስዋዕትነት ብቻ ነው። የክርስቶስ ደም ብቻ ፍጹም ስርየትን ማስገኘት ችሏል። ሸፍኖኝ አይደለም፣ ቀድሶኝ ነው። እግዚአብሔር በቃ ከልያለሁ ብሎኝ አይደለም፣ ይቅር ብሎኝ ነው። ተሰርቷል፣ ደም ፈሷል፣ ስርየት ተገኝቷል።